ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሁሉ ሰላም አለውኝ እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም እጅግ በጣም የሚያሳዝን ቪዲዮ ነው። እውነት ለመናገር እናት በልጇ ላይ እንደዚህ ጨክናለች ብዬ አስቤ አላውቅም። በጣም ያሳዝናል። እና ማለት ሴቶች ስናገባ እንዲህ አይነት ነገር እንደሚፈጠር ይሄ ግልጽ ነው። መጀመሪያ መጠንቀቅ አለብን ካልፈለግን ማለት ነው። እና ብቻ ልቦና ይስጠን ብዬ ነው የምገምተው ማለት ነው። እና ቤተሰብ እስኪ አሁን ወደ ቪዲዮ እንሂድ። ወልዳ የ6 ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ ማቃቸው ልጆች እንዳለ ነው የታፈሱት እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለው በዚህ ሙቀት ጆከር እግዚአብሔርን እሳት ቆሞ ይሄ በቃ ሀገር ገዥ ነው የሚሆነው። ኢትዮጵያን ይገዛል። ሀገራችን በዲቃላማ አትገዛም። ተው ጆከር እናቴ ትሙት የተያዙት ይሄ እኮ የተገፋ እኮ ነው። አስባ ጥሩ ነገር እንደጣለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ በላ ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣን ምንም ማያቆምቶች ኮከብ አለው ባንዲራው ኮከብ አለው ባንዲራው ኮከብ አለው። ታዋንተ ደግሞ ኮከብ አለው። ኮከቡም ኖራ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮሜንታተሮች የሚያስቃችሁ ምንድነው? አሁን ይሄ ታሪክ ያስቃል፣ የምር ያሳብዳል እንጂ አንደኛ ሀገርን የሚያሰድብ፣ ሁለተኛ ሴቶቻችን የት ናቸው? ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። ያውኔ ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያዊ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅ ሁን ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት በምትስቁ ልጆች ከታች ሆናችሁ። ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ይሄ ያላሳቀ ምን ያስቃል? አምጣ ወልዳ ነው። ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወርውራ የሆነ ሰው ግፋቻ ቢያደርግባት አንስቅም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ሄደች። ስለዚህ በዚህ የሷ መጣሏ እኮ አይደለም እኔን ያናደደኝ። ሙሉ እዚህ ጋር ያለ ኢጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴቱንም ወንዱንም እንዳለ በመደዳ ነው የታፈሱት። እንዴት እንደሚያሳዝኑ እግዚአብሔርን። በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። በሷ ምኑ መሳቅ አይደለም። የፈለጋትን መሆን ይቻላል። ግን እዛ ጋር ያለው የሀገር ባንዲራ ነው። የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እንደነሳስ እሷ ሊኗን የሸጠች እንደሆነ ሚሚቻ አሁንስ ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንድ ይዛ መዳሟ ስትሳፈር ልጁን ይዛው ገባች ቤቷ። ሴትዮዋ አልጋው ላይ እንደሱ አይነት በጣም ብዙ አለ። እንደሱ አይነት ምንም የምንማንወሻቸው በጣም ብዙ አለ። አሁን እቺ ሴትዮ እቺ መዳም ክብሯ ምንድነው? በጎንና በጎንሽ የታሸግሽው? ታሽግ አይደለም መድኃኒት ተቀብቼ ነው ጆከር። አልጋው መዳሙ አልጋ ላይ ይዛተኛች። እሷ ስትሳፈር ይቺ ጀግና ናት። ፈጣሪ ሆይ ያልከኝ አፈር ብላሽ ጆከር ጀግና ናት። ማራት ላይ ወንዶቹ አጠቃላይ የሷ ያስቃል። የምር ነው ከድፍረቷ የሆነች በቃ ነገ ምን እንደምትሆን ስለማታውቅ ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው።
ሹፊ አርጊ ሚሚ ቆይ ሚሚ ልንገራት ሚሚዬ ወለደች አማጠች ፍቅር ተጫወተች ወለደች አማጠች ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው ቁጭ አርጋ በባንዲራ ጠቅላ ያው ግቡን አሸንፊያለሁ ጆከር የምር በቀልብ እየተናገርክ እንዳሉን ባክም ይሄ አያስቅም ሲሪየስ የምር የሚያምና የሚያሳዝን በተለይ ለዱባዮች ለኛ ለሴቶቹ አንገት የሚያስደፋ ነው የምር ነው ምን አይደረግም ምን ታደርጊዋለሽ አይ ሲዩና ለማንኛውም ልቦና ይስጠን እኔ ከዚህ ውጭ ምንም ማለት አልችልም በእውነት የዛችኛዋን አይቼዋለሁ መሲሄ መዳም ቤት ቁጭ ብላ ከነ ሺሻዋ እሱን ተይ እሱ ችግር የለውም በዛ ይሳቁ ምክንያቱም ዋጋ የምትከፍለው ራሷ ናት የዚህኛው ግን አንደኛ ባንዲራው አለላው ላይ ሁለተኛው የኛ ሴት ነው ሶስተኛው ዱባይ ሲባል በስንቱ ነው መታማት ያለብን ቤተሰብ ዱባይ ላይ ያለ ነገር ምን አይነት እስኪ ፊሊፒንስ ነገር እንዲወጣ በነገራችን ላይ እንደዚህ ማድረጉ ጥሩ አይደለም ወልዳችሁ እንትን ለባልተቤቱ መስጠት ትችላላችሁ ሴትና ታስደው ብርቱካን እኮ ነው የሚመስለው አይደለም ላውራ ሐሳቤን ልጨርስ መሲል ተይ እንጂ ጥሩ አይደለም ይደብራል ኢትዮጵያዊነታችሁ ሀበሻነታችሁን ብዙ ሰርተው ደግሞ የሚያድሩ እህቶቻችን አሉ እንጂ ሚሚዬ ባንዲራው እኮ ብዙ ሰው እኮ እየሞተበት እየተጠቀለለ እናቶቻችን እየተጠቀለሉ እየተጣሉበት አይደል ለባንዲራው ታስቢያለሽ ሴትነታችሁን ግን ጥሩ አይደለም እና አታሰድቧቸው እህቶቻችን ጀግና ናግነ አትሌት ሩጫችሁ እንዲያሸንፋችሁ አርጋ አስቀምጣችሁ ታዲያ እኮ አጎቶቻችን እኮ ሚሚ ምን እንዳደረጉ ታውቂያለሽ በዛችሁ ደቂቃ እኮ ሙሉ ካሜራው አካባቢ ወጣ አፈር አባቴ ሁላና እዚህ ጋር ሳምጥታ ብትጨለው ልጅ አረመሲቴ እንኳን አወጣኝ በበርሽ ላይ ቁጭ ብታረግልሽ ምን ልትሆኝ ነው እንዴ ባለፈው ስሳኑ ሊቆሻሻ ጋር አይደል እንዴ ጥለው ሄዱት ትንሽ ከፍ ብሎ እኮ ነው ከኔ ይሄንን ረስታው ነው መሰለኝ የመስሉ ሱቁ